ይሄ ሳምንት እስካሁን ካየናቸው ሳምንቶች በጣም ለየት ያለ ነው። እንደተለመደው በዚህ ሳምንት የሚኖረውን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። በየሳምንቱ እንደዚህ ስለምናወራ ፎሎ ያደረጋችሁ። ይሄ ሳምንት ለየት ይላል ያልኩበት ምክንያት ይሄ ነው። ምንም የለም። ሰኞ ላይ ብቻ 9 ሰዓት ተኩል ላይ የፒፒአይ ዜና ይኖረናል። በቃ ይኸው ነው። የሚገርማችሁ አንኢምፕሎይመንት ክሌምስ ምንም አይነት ኢምፓክት የለውም ያልነውን ሰጀሽናችንን ተቀብለው ከሬድ ፎልደር ወደ ኦሬንጅ ፎልደር ወርዱ። ተጨማሪ ነገር በዚህ ሳምንት ከሰኞ እስከ ቅዳሜ በአጠቃላይ ለ6 ቀናት በአመት 2 ጊዜ የሚደረገው የአይኤምኤፍ ሚቲንግ ይኖራል። የኤርኒንግ ሪፖርት ስንመጣ ግን ትላልቅ ፈርሞች በጠቅላላ ኤርኒንጋቸውን የሚያስታውቁበት ከባድ ሳምንት ነው። ሰኞ ላይ ጎልድማን ሳክስ ይኖራል። ሰኞ ላይ ጄፒ ሞርጋን፣ ጆንሰን ኤንድ ጆንሰን፣ ብላክ ሮክ፣ ሲቲ ባንክ፣ ዌልስ ፋርጎ ብዙ ናቸው። ሮብ ላይ ባንክ ኦፍ አሜሪካ እና ሞርጋን ስታንሊ አሉ። ሐሙስ ላይ በመጀመሪያ 2 ታይፕ ይኖራል። ከዛ በተጨማሪ ቲኤስኤምሲ፣ ቻርልስ ሽዋብ፣ ኔትፍሊክስን ጨምሮ ብዙ ናቸው። ላይ እንደምታዩት ትንሽ ቀዝቀዝ የሚል ይሆናል። ዜናዎች እንደዚህ ዲሌይ እየተደረጉ ያሉበት ምክንያት በፓርሻል ገቨርንመንት ሸትዳውኑ ምክንያት ነው። እንደምታዩት 50 ምናምነኛ ቀኑን ይዟል። ይሄ እስካሁን ከተመዘገቡት በጣም ረጅሙ። ተጨማሪም ከኮንፍሊክቱ ጋር በተያያዘ አሁን ላይ ኔጎሽዬሽን እየተደረገ ነው። የዚህ ኔጎሽዬሽን ውጤት ማርኬቱን በጣም አፌክት ስለሚያደርገው እሱን መከታተል ይኖርባቸዋል። ሳምንቱ ይህን ይመስላል። መልካም ሳምንት ይሆንላችሁ። ፎሎ ማድረግ እንዳረሱ